رب العالمين የዓለማቱ ጌታ የሚለው ቃል ላይ ፎከስ አድርጉ። ጌታ ማለት የፈጠረ የሚያስተናብር የሚያስተዳድር የሚንከባከብ እንክብካቤው ለኛ በጣም ከሚጨነቁልን አካላት እጥፍ በቁጥር ማንገልጸው የሆነ በነገራችን ላይ ሲምፕል ዳታ ልንገራችሁ። ቅርብ ጊዜ ሰማሁት ነው። አሁን ያለው ዓለም በአጠቃላይ ዓለም ታላችሁ ምድርን አይደለም ዩኒቨርሱን በአጠቃላይ ፍጥረታ ዓለሙን ህዋውን ምናምን ጨምሮ ማለት ነው እስካሁን ድረስ የታየው ወይም በሳይንቲስቶች ተራቀው ምናምን የደረሱበት 5% አካባቢ ነው ይላሉ። 5% ብቻ ነው የታየው። እንግዲህ ምህዋርን አይታችሁ ሊሆን ይችላል። በጣም የሚገራርም ነገር አይደለ? ያ ሁላ 5% ነው የታየው ይላሉ። 5% እዚህ ውስጥ ከ300 እስከ 600 ቢሊየን ጋላክሲዎች አሉ ይባላል። ጋላክሲ ምንድነው አትሉኝ? ከ100 እስከ 300 ቢሊየን ፀሐዮች አሉ አንድ ጋላክሲ ውስጥ። ማለት ፀሐዮች ስላችሁ የኛ ነው ፀሐይ ማለት ነው። ከነዛ ፀሐዮች መካከል የኛ ፀሐይ እንደሆነች እዛ ውስጥ ምድር አለች። ምድር ውስጥ ነው እኛ ያለነው። ሹፉ ያ አላህ ፍጥረት ዓለሙን ግዝፈቱን አስቡት። ከዛ ወደ ታች ስትወርዱ የባክቴሪያ ዓለም አለ። በማይክሮስኮፕ እንግዲህ ምናልባት ትምህርት ቀመስ የሆናችሁ ሰዎች ማጉያ ማለት ነው። በማጉያ 1000 ጊዜ አጉልተን ነው ባክቴሪያ ምናምን ምን ነው አሁን ሐኪም ቤት ስንሄድ ባክቴሪያ ያለበት ምናምን ያን ፍጥረት ምን ነው እሱን ለራሱ በቃ የሚያጎሳቁሉት የሚያሳምሙት ሌሎች ፓራሳይቶች አሉ። ባክቴሪያው ራሱ ይሄ በሚታይ ህይወት ባለው ዓለም ወደታች ስንወርድ ነው። በማይታየው አንድ የመርፌ ጫፍ ወስዳችሁ በማይክሮስኮፕ አሁን በማጉያ መነጽር ብታዩት እስከ 10 ሚሊዮን አተሞች አሉት። 10 ሚሊዮን ቅንጣቶች አሉት። እያንዳንዱ አተም ውስጥ ሌሎች የሚሽከረከሩ ኒውትሮን ፕሮቶን ምናምን ትንሽ ትምህርት ቀመስ የሆናችሁ ሰዎች ታውቁታላችሁ። ኒውትሮን ፕሮቶን ምናምን የሚባሉ ደግሞ የሚሽከረከሩ ነገሮች አሉ። አሁን አቶሚክ ቦምብ ምናምን ሲባል ሰማላችሁ አይደለ? ያን ተሰንጥቆ ነው የሚሰራው እዛ ትንሽ ውስጥ ማለት ነው። ይሄ ደረቅ የሆነው ጃሚድ የሆነው ዓለም ነው። ወደ ሰው ስትመጡ ጨጓራዬ እኔ ፍጭ ብዩ አይደለም የሚፈጨው ምትነፈሰው። በነገራችን ላይ አንድ መረጃ ልንገራችሁ። ሰው ልጅ ራሱን አንቆ መግደል አይችልም። ራሱን አንቆ የገደለ ሰው እንዲህ ይዞ ማለት ነው አይችልም። የደም ዝውውሩን እኔ አልቆጣጠረውም። ይሄዳል ይመጣል። የትንፋሽ ዝውውሬን አልቆጣጠረውም። ልቤ ደም ርጭ ብዩ አይደለም የሚረጫው። አክረመኩሙላህ ኪድኒ ምንድነው ኩላሊቴ አጽዳ ውሃ አጣራ ብዩ አይደለም ያጣራ በቃ ያጣራ። ሹፉ ይህ 5% ነው። አላህ እኮ ዓለሚን ነው የሚለው ብዙ ዩኒቨርስ እንዳለ ነው የሚጠቁመው። ብዙ ፍጥረት ዓለም ብዙ አክዋን እንዳለ ነው የሚጠቁመው አላህ Subhanahu ይህን ሁላ አላህ ረቡ ነው ይንከባከበዋል። አላህ ባይኖር መቆም አይችልም። الحمد لله رب العالمين.